ሰላም ሰላም እንዴት ናችሁ? እንግዲህ ዛሬ የምናየው ሁለት ኢሜጆች ወይንም ሁለት ኦብጀክቶች ቢኖሩ አንደኛውን ብለርድ ማድረግ ብንፈልግ በተለያየ ምክንያት ለምሳሌ ከሴኩሪቲ አንፃር ሊሆን ይችላል ወይንም ደግሞ ከተለያየ ፐርፐዝ ብቻ ይሄንን ነገር ማድረግ ያስፈልገናል ማለት ነው። ይሄ ካስፈለገን ካፕከታችን ላይ ነው የምንሰራው። ካፕከታችንን እንከፍታለን እንደዚህ ካፕከትን ከከፈትን በኋላ ይህን ዩዘር ኢንተርፌስ እንደምታዩት ነው። ክሬት ፕሮጀክት እንለዋለን። ክሬት ፕሮጀክት ስንል ይሄ ዩዘር ኢንተርፌስ ከመጣልን በኋላ እዚህ ሚዲያ ፑል ይባላል። ይሄኛው ደግሞ አርት ቦርድ ነው ወይንም ደግሞ ስራችንን የምናይበት ነው። ይሄኛው ያው ኪፍሬም ወይንም ታይም ላይን ተብሎ የሚጠራው እዚህ ጋር እያንዳንዱ ኪፍሬም የምንሰራበት እንትን ነው። እዚህ እንመጣና እችኛዋን ክሊክ እናደርጋታለን። ከዛ ፉቴጃችንን እንወስዳለን። ከዛ እቺ አርቱ ትራክ የምትለው ወደ ትራካችን የምታስገባልን እሷን አድ እናደርጋለን። ይሄን ሰውዬ ፊት ነው እንግዲህ ብለርድ ማድረግ የፈለግነው። የዚህን ሰውዬ ፊት ብለርድ ካደረገን ላየራችን ምን መሆን አለበት? ሁለት መሆን አለበት። ላየር ማለት ይሄኛውን ፉቴጅ ማለት ነው። ስለዚህ ይሄንን ኮንትሮል ሲ ኮንትሮል ቪ እንለዋለን። ኮንትሮል ሲ ኮንትሮል ቪ ስንል እንደዚህ ሁለት ቦታ ዱፕሊኬት ያደርግልናል። የታችኛውን ሃይድ ትራክ እንለውና ላኛው ላይ ነው ስራችንን የምንሰራው ማለት ነው። ይህንን ፕሌይ ስንለው እንደምናየው ፊቱ ይንቀሳቀሳል። እኛ ብለርድ ማድረግ የፈለግነው ፊቱን ነው። ስለዚህ ያንን ነገር እሱ በተንቀሳቀሰ ቁጥር ወደ ላይም ሲል ወደ ላይ የሚሆን ብለርድ መሆን አለበት ማለት ነው። እሱን ለማድረግ እዚህ ጋር እንደምታዩት ከላይ ኢፌክት የምትላለች ኢፌክት ላይ እንገባለን። ኢፌክት ላይ ገብተን ብለርድ የምትላለች ኢፌክት ውስጥ እሷን ሰርች እናደርጋለን። እዚህ ጋር ኖርድና እዚህ ጋር ብለርድ የሚል አለ የሚታያችሁ ከሆነ ይሄ ብለርድ የሚለው ላይ ክሊክ እናደርጋለን ማለት ነው። ወይንም ደግሞ ምን እናደርጋለን? ድራግ አድርገን አምጥተን እዚህኛው ፉቴጅ ላይ እናስገባዋለን። ከዛ በኋላ እዚህ ጋር በስፔሻል ኢፌክት ፕሮፐርቲው ላይ ስናይ ብዙ አይነት ኢፌክቶች አሉ። ከዛ ውስጥ ማስክ የሚለውን እንመርጥና የሰው ፊት ብዙ ጊዜ ሰርክል ስለሆነ ሰርክል የምትለውን እንመርጣለን። ከዛ እንደዚህ አድርገን አላይመንቱን እናስተካክልና ወስደን እዚህ ሰውዬ ፊት ላይ እናደርጋለን። ከዛ ፕሌይ ስንለው ሰውዬው ፊቱ ወደዚህ የሚወጣብን ከሆነ እዚች ጋር እሱ ከመንቀሳቀሱ በፊት ያለችዋን ከዚህ ጀምሮ ያለችው ላይ እዚች ጋር እንመጣና ምን እናደርጋለን? እዚህ እንደምታዩት ማስክ ሴቲንግን እቺኛዋን ኪፍሬም እናበራታለን። ከዚች ወደዚህ ሲመጣ ስለሚወጣብን እቺን ወደዚህ እናደርጋታለን። አሁንም ደግሞ የተንቀሳቀሰ ነው ግን ፊቱ እንትን አላለብንም። አሁን ወጣብን። አሁን ደግሞ እዚች ጋር እንዲች እናደርጋታለን። ቀጥሎም እንደዚህ እያወራ ወጣብን። አሁንም እቺን እየተከተልን ፊቱ እንቅስቃሴ እንሰራለን ማለት ነው። አሁንም እንደዚህ እስኪኒያው ትንሽ እዚህ አካባቢ እንደዚህ ማስተካከል አለብን። እዚች ጋር መጨረሻው አካባቢ ላይ ብቻ ትንሽ ፊቱ እንትን ይላል። ኢፌክቱ ራሱ ሙሉ ስላልሆነ ነው። እሷን እንትን እንላታለን። እዚህ አካባቢ ትንሽ አሪፍ ነው አሁን። ስለዚህ የዚህ ሰውዬ ፊት እንዴት ሆነ ማለት ነው? እንደምታዩት እንደዚህ ሆነ ማለት ነው። ፊቱን እየተከተልን ብለርድ አደርገነዋል ማለት ነው። ስለዚህ የዚህ ሰውዬ ማንነት አይታወቅም። በተለያየ በወንጀል በምናምን ጉዳይ የአንድ ሰው ፊት ብለርድ መደረግ ቢፈልግ እንደዚህ አድርገን ብለርድ ማድረግ እንችላለን። እንደዚህ አይነት ኢንፎርሜሽን እና እንደዚህ አይነት መረጃዎች እንዲደርሷችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ፋሚሊ ሁኑ። በቀጣይ እንዲሰራላችሁ የምትፈልጉት የካፕከት ኢፌክት ካለ ደግሞ ኮሜንት ላይ ሰጀስት አድርጉኝ። አመሰግናለሁ።